እርሱም እነዚህ ዝም ሲሉ ዝም ብሎ እንዲህ ድንጋዮች ያመሰግናሉ ብሎ መለሰላቸው። በደረሰ ጊዜም አገሪቱን አለቀሱላት እንዲህም አላት፣ እንዲህም ብታውቂስ ሰላምሽ ዛሬ ነበረ፣ ከእንግዲህ ወዲህማ ከዓይኖችሽ ተሰውሯል። ጠላቶችሽ አንቺን የሚከዱት ቀን ይመጣል፣ ይከዱሻል፣ በአራቱ ማዕዘን ያስጠንቁሻል፣ አንቺ ይጥሉሻል፣ ልጆችሽም ከአንቺ ጋር ይጥሏቸዋል። ድንጋይ በድንጋይ ላይ አይተውልሽም፣ የይቅርታሽን ቀን አላወቅሽምና። ወደ ምኩራብ ገብቶ በቤተ መቅደስ የሚሰሩትና የሚገዙትን ሁሉ አስወጣ። የለዋጮችንም ሰደቃ የርግብ ሻጮችንም ወንበር ገለበጠ። የቤቴ ጸሎት ቤት ይባላል የሚል ጽሑፍ አለ። እናንተ ግን የሌባና የቀማኞች ዋሻ አደረጋችሁት አላቸው። ዘወትር በምኩራብ ያስተምራቸው ነበር። የካህናት አለቆች ጻፎችና የሕዝቡ ታላላቆችም ሊገምቱ ይሹ ነበር፣ ነገር ግን የሚያደርጉትን አጡ። ሕዝቡ ሁሉ በትምህርቱ ይመሰጡ ነበርና። ከኦሪት ከነቢያት አንዲቱ ቃል ከምትደርስ ማናመት ማለት ቀላል አለ። ጌታ ለደቀ መዛሙርቱ ሉቃስ